ድገምንጂ። ቲና እየደከመኝ ነው። እንቅልፍ ነው። ነቃኝ ፍቅር። ናፍቄህ ነበር መሰለኝ። ከእሱ ጋር አድረሽ ባልሆነ በባለትዳር መሀል መግባት እንዴት ክፉ እንደሆነ አየሽው? እርግጠኛ ነኝ የሆነ ነገርማ አድርገሽዋል። እስቲ ምከሪኝ ካሌብ። ቲናን እኮ በቃ ይቅር ማለት ትችላለህ። ለምን ጠይቅሽ? ያው ምናልባት የምትወዳት ከሆነ ከበደሏ ፍቅሯ ከበለጠብህ ብዬ ነው። እውነት ተንኮል አስባለች አላልኩሽም? በዚህ መንገድ የምታገኘው ነገር ያለ ይመስላል? ቀላል ታገኛለች። ቆይ እሷ ብታረክስ እሱ ዝም ብሎ የሚተዋት ይመስልሻል? እና ምን አሰብክ? ተደሰትክ? ውሽማህ እኮ ናት። ትሁት የለችም እንዴ? ቡና ታፍላለን። ከባድ እንግዳ እኮ መጥቷል። እንዴት ነሽ ሄደን? ጋሼ እንዴት ነው ግን? ደህና ነኝ። እንዴት መጣሽ ግን? ካሌብ ፈላጊ ካለበት ፈልጎ አመጣኝ። ትንሽ እያቅለሸለሽ። ቲና ያሰበችውን አደረገች። ዳንኤል ራሱን ስትወደቀ አባባ ልጃቸውን ተጣሉት። ሰላም የጨጨሆ ቻናል ተከታታዮች ሰላማችሁ በዓለም ዳርቻ ሁሉ የበዛ ይሁንልኝ። ትሁት ክፍል 38 እንደቀጠለ ነው። ቲና ካሌብን 400 ሺህ ብርና አንድ ራት ፈልጋለሁ ባለችው መሰረት 400 ሺህ ብሩን ተቀብላ የራቱን ቀጠሮም አክብረው ከራሱ ክፍል ከራሱ አልጋ ይገናኛሉ። ከዛ በኋላ ከሚጠጣው ላይ የእንቅልፍ ክኒኑን ጨማምራ ሰጠችውና ጭልጥ አድርጎ ጠጣ። ከዛም በኋላ ካሌብ የተሰጠውን ጭልጥ አድርጎ ጠጥቶ ወዲያውኑ ራሱን ስቶ ወደቀ። አባባና ትሁት ተው ይሄ መዘዝ ያመጣብሃል፣ የራቱን ግብዣ ተጠንቀቅ ቢሉትም እሱ ግን አልሰማችሁም እጠነቀቃለሁ እያለ ሲፈክር የነበረው ካሌብ ሁላችንንም አበሳጭቶ ራሱን ስቶ በቲና ወጥመድ ገብቶ ቆንጆ ሌሊት አሳልፈናል እያለች ጀብድ እንደሰራች ትሁትን ታቃጥላታለች። ከሰው ትዳር ለምን ትገቢያለሽ? በባልና በሚስት አይገባም እያለች ትሁትን ልታበሽቃት ትሞክራለች። ትሁት ግን የተረጋጋችና ሳይለንት የሰው የማትፈልግ በሐቀኝነት የምትኖረዋ ትሁት አላማሽ ካሌብን ያንቺ ማድረግ ሳይሆን ገንዘቡ ላይ ነው። እኔ እኮ ዳንኤልንም አውቀዋለሁ አለቻት። ሁላችሁም ከኔ ህይወት ውጡ እረፉ ብላ እየተሳደበች ቲናም ሄደች። ትሁትም ሲጠጡበት የነበረውን ብርጭቆዎቹን ለመሸከፍና ለማጽዳት ወደ ካሌብ ወዳደሩበት ክፍል ገብታ ለመውሰድ ስትሞክር ካሌብ ግን ከገባበት ወጥመድና ስህተት አምኖ እናንተ ያላችሁት ልክ ነበራችሁ፣ ጉድ ሰራችኝ እያለ እስኪ ምከሪኝ ይላታል ትሁትን። በዛን ጊዜ ትሁት ግን አንተ ፍቅሯ ከበደሏ ከበለጠብህ ታርቀህ መኖር ትችላለህ እያለችው ነው። ያን ጊዜ ለምን ይሄን ያልሽ እያለ እሷን እንደመቆጣት ይላታል። አይ የማየውና የሆነው እንደዛ ስለሆነ ነው ብላ ልታስረዳው ሞከረች። ከዛም በኋላ አይ እንደዚህማ አይሆንም፣ ፍቻ አትፈጽምልኝም፣ እምቢ ብላኛለች እያለ የቲናን ክፋት ሲነግራት እንግዳውስ አንተ የተሻለ መንገድ የምታደርገው ኤደንን አግብተህ ወይም አፍቅረህ በቀላቸውን ስትፈጽምባቸው ነው ከዚህ ቤት ሊወጡ የሚችሉት ብላ ደካማ ጎናቸውን ለነዛም ለሱም ብርታት የሚሆነውን ትሁት ትመክረዋለች። ለካሌብ ይሻላል ብለሽ ነው? አስብበታለሁ ብሎ ካሌብም ተስማማ። ዳንኤል ግን ቲና ከካሌብ ጋር ማደሯን ሲያይ እጅግ በጣም ተባሳጭቶ አብረሽ አደርሽ አይደል እያለ ነው። ወንድም ነኝ ያለው ካሌብ ፍቅሩ ግን አሸንፎት በቅናት እብድ እያለ ከባሏ ጋር ልትታረቅ ይሆናል ገንዘብ አላገኝም ብሎ እየፈራ እሷን እየተሳደበ እንመለከተዋለን። ዳንኤልም ፈርቶ ወደ ትሁት ሄዶ አማክሪ ትሁት ምን ይሻላል እያላት ነው። ትሁት ሁላቸውንም ምክር በነፃ እንኩ እያለች እየለገሰቻቸው ነው። ዳንኤልንም ምን ይሻለኛል ሲል ተሎ አምልጥ፣ ኤደንን አትርፍ እያለች እየመከረችው ነው። በኤደን ቀልድ አላቅም እያለ ግን ይፈክራል። አረ እና
ካሌብ ቀልድ ያውቃል ብለህ ነው? አንተ በገዛ ቤቱ ከገዛ አልጋው ጋር ቲናን የገዛ ሚስቱን እኮ ነው መተህ የነጠቀው። ያንተ ጊዜ ድርቅ ትላለህ አይደል? ለማንኛውም ራስህንና ኤደንን ብታተርፍ የተሻለ ይሆናል እያለችው ነው። እሱ ግን በኤደን ቀልድ አላቅም እያለ ማንንም አልሰማም እያለ እንመለከተዋለን። ካሌብ እየፈጠነ ሄዶ ኤደንን በማግኘት አዲስ ሀሳብ ለኤደን ይነግራታል። ሀሳብህ ምንድነው ስትለውም የውሸት ፍቅረኛሞች ነን፣ ለምን በዚህ መንገድ አንቺም እኔም አንበቀላቸውም እያላት ነው። እንዴት ቻልከው ግን አንተ እያለች እየጠየቀችው ነው። ይሄስ የተሻለ ሀሳብ ነው ወይ እያለችው ነው። የተሻለው ሀሳብማ ፍች ነበር፣ ግን እምቢ አልወጣም ብለው እምቢ ስላሉ የተሻለው ይሄ ብቻ ነው በማለት ያማክራታል። እሷም የውሸት ፍቅረኛሞች መሆን የሚችሉበትን ርቀት አስባ ላስብበት በማለት ቀጠሮ ሰጥተዋለች። ካሌብም እየፈጠነ በመሄድ አባቱ ወዳለበት አፈላልጎ ያገኘውና አባዬ ችግር ተፈጥሯል፣ ቲና በመጠጥ አሳስታኝ አብረን አድረናል እያለ ይናገራል አባቱ። እና ይህን ልትናገር ነው? ምን አይነት እንከፍ ጅል ነህ እያለ አባትየው በጣም ተበሳጭቶ በካሌብ ይህን ለመናገር ነው አይደል የመጣኸው በማለት አጣጥሎትና ሰድቦት ደካማ እንደሆነና ብዙ ጊዜ እንደሚሸጎድ ነግሮት ጥሎት ባለበት አባባ ይሄዳል። ካሌብም በተበደለውና በደረሰበት ግፍ ምክንያት ዳንኤልን ወደ ቤት እየገባ ሲያገኘው ጉርቦ ለጉርቦ አንቆ ዳንኤልም የካሌብን ጉርቦ አንቆ ለመገዳደልና እርስ በርስ እንደሚጠፋፉ አክብሬክ ነበር እየተባባሉ ይገጥማሉ። አላማህ የቲናን ልብ ለመመለስ ነው ይላል ዳንኤል። እንዴት ላይኔ እንዳስጠላችሁ ማን መነገረ? ከዚህ ቤት እማትወጡ ከሆነ በቀላችሁ የከፋ ነው የሚሆነው እያለ ካሌብ ይዝታል። ዳንኤልም ፖሊሶች ፊት ለፊት እየመጡ ነው፣ እስር ቤት ከምን በሰብስ የተሻለው ብትለቀኝ ነው ተባብለው አንደኛውን በመልቀቅ ጉዳት ሳይደራረሱ ተለያዩ። ካሌብ ምንም ሳይመስለው ቲናና ዳንኤል ጎን ለጎን አብሮ ቤት ውስጥ ቁጭ ብሏል። አባባ ከውጭ ሲመጣ ዝም ብሏቸው ሳይነጋገር ቁጭ ይላል። አባዬ እንዴት ዋልክ ብሎ ካሌብም አባቱን ሰላምታ ይሰጠዋል። እንዴት ዋልክ አትበለኝ ምን ሰላም ተገኝቶ እያለ አባባን በጣም ተበሳጭቶ ለምን እነዚህ አጅሪዎችን ሰብስበ ጅሪዎችን ይዛቸው አትወጣም እያለ ተበሳጭቶ ይናገራል። አባባ ከሁለጊዜው የዛሬው ለየት ባለ መንገድ አባባ እጅጉን አንደበት አውጥቶ ውጡልኝ እያላቸው ነው። እነሱ ደግሞ አንተን ከከፋህ አባባ እንወጣለን ይላል ዳንኤል። ቲና ደግሞ እንዴት በዚህ ለምሽት እንወጣለን እያለች ቤቷን ለቃ እንደማትሄድ ትናገራለች። ተው እንጂ አባዬ ስትለው አባዬ አትበይ እንኳን አንቺ ልጅም አባዬ እንዲለኝ አልፈልግም እያለ በረጅሙ ተበሳጭቷል። ካሌብም ተከትሎ ለምን አትወጡም እያለ እያመነጫጨቃቸው ነው። እነሱ ግን ከዛ ቤት በድንገትና በጨለማ መውጣት አንችልም እያሉ አፍጥጠው ተቀምጠዋል። በዚህም የተሰላቸው አባዬ ጥሏቸው ወጥቶ ውጭ ላይ ይቆማል። ዳንኤልም አንተን ከማስከፋ ብወጣ ይሻላል አባዬ፣ ጊዜ ስጠኝ ላስብበት ይላል። እንዴ ያላሰብክበት እዚህ ዘላለማዊ ልትቀመጥ አስበ ነበር እንዴ ይለዋል አባዬ። አይ ድንገት ስለሆነብኝ እኔ ተዘናግቼ ነበር። አሁን ግን እንደዚህ ከሆነ 15 ቀን ስጠኝ ብሎ ተመጻድቆ ለምኖ ፍቃድ አገኘ። ዳንኤልም ደረቅ ጥገኛ ናችሁ እንደናንተ ያየሁት የለም እያለ እየሰደባቸው ይገኛል። ዳንኤል ኤደን መንገድ ላይ እየሄደች አገኛትና ተፋጥኖ እጇን ይዛታል። ያን ጊዜ ዘወር ብላ እጁን ከእጇ ላይ ነጥቃ አንስታ በዚህ ቆሻሻ እጅህ አትንካኝ ትለዋለች። ቢያንስ ጥፋቴን ንገሪኝ፣ ምን አድርጌሽ ነው እንደዚህ የራቅሽኝ? ስላፈቀርኩሽ ስለወደድኩሽ ነው ወይ እያለ በፍቅሩ ሊመጻደቅ አንተ አፍቅረ ታውቃለህ ወይ? ጥቅምን እንጂ ፍቅር ታውቃለህ ግን እያለችው ነው። እሱም በምን ምክንያት እንደተጣሉ ለማወቅ በሚጓጓበት ሰዓት ቲና ከኋላ ትመጣለች። ያን ጊዜ
ሚስጥር ሆኖ ለግራ ቀኛቸው ብቻውን ይዞ እየተሰቃየበት ያለውን ጉድ ኤደንም እንዳወቀች ያኔ መርዶውን ሰማ። ፊት ለፊት ይኸው መጣችልህ ሚስትህ በማለት ፊት ለፊት አገናኝታቸው ኤደን ግን ባሉበት ጥላቸው ሄደች። ካሌብ አባቱን ትንሽ ጊዜ ታገሰኝ፣ ያቀድኩት እቅድ አለ፣ እሱን እስክፈጽም አብረህ አግዘኝ ብሎ ይለምናል። አባባ ግን ምንም ውስጥ ልገባ አልፈልግም እያሉት ነው። ለምን? አሁን እኮ አዲስ እቅድ አለ። ካሌብ 15 ቀን ብሎኛል። 15 ቀን በኋላ ቤት ፈልጎ ይወጣል። አመንከው? ባላምነውም እታገሰዋለሁ። አንተ ልጄ ያልተረዳኸኝን ከብዙ ስቃይና ከሞት በትንሹም እንኳን የታደገኝ እሱ ነው እያለ ውለታውን በትንሹም ቢሆን የቲናን ግፍ እየታገለለት እንደነበረ ማውሳት የፈለገው አባዬ ከሷ እሱ የተሻለ እንደነበረ ለካሌብም ይነግረዋል። አሁን ኤደንን ፍቅረኛ አድርጌ ከዚህ ቤት የሚወጡበትን መንገድ አመቻቻለሁ፣ ስለዚህ አንተ በምትፈልገው መንገድ እሄዳለሁ ሲል አባትየው ግን እንደሰማና እንደሚያውቅ ሲነግረው መቼ ነው አባዬ የምቀድምህ ይለዋል። ልጅ አባቱን አይቀድምም፣ መቼም አንተ በዚህ ፈዛዛነትህ አትቀድመኝም ብሎ ልጁ ደካማ እንደሆነና በዛ መንገድ ሁልጊዜ እየተሸጎደ መሆኑን ይነግረዋል። የዛሬው ትዕይንታችን እንዲህ ያለ ኤደን ወደዛ ቤት ፍቅረኛ ሆና ልትመጣ እንደሆነና አባባም ትሁትም ካሌብም የተስማሙ መሆኑ ቲናና ዳንኤል ግን እጅጉን ኤደን ወደዛ ቤት ከመጣች ቲና ፍቅረኛዬን ወሰደችብኝ፣ ዳንኤል ደግሞ ፍቅረኛዬን ካሌብ ነጠቀኝ ብሎ ከፍተኛ እልቂት እንደሚሆን እየተመለከትነ የዛሬው ትዕይንት በዚህ አለቀ። ቀጣዩን ይዘን እስከምንቀርብ ቻናሉን ሼር፣ ኮፒ ሊንክ በማድረግ አብራችሁን ሁኑ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን። ጨጨሆ ዩቲዩብ